ሰላም ውዶቼ፣ ዛሬ በቱርክ ድራማዎች ዓለም ብዙ ተመልካቾችን ያስደነቀውን ሁድስቱ ሴቭዳ ወይም ድንበር የሌለው ፍቅር የተሰኘውን ተከታታይ ፊልም እንመለከታለን። ይህ ድራማ ፍቅር፣ በቀል፣ የቤተሰብ ግጭትና ኃይለኛ ስሜቶችን ያጣመረ ታሪክ ነው። ታሪኩ የሚጀምረው በሃሊል ኢብራሂም ህይወት ነው። ሃሊል ገና ህፃን ሳለ አባቱ በደም በቀል ምክንያት ተገሎበታል። ከዚህም በኋላ ከትውልድ ቦታው ተለይቶ ወደ ኢስታንቡል ይሄዳል። ከ20 ዓመታት በኋላ ግን እንደ ጠንካራና ቆንጆ ወጣት ወደ ትውልድ አካባቢ ይመለሳል። ዓላማው የልጅነት ፍቅሩን ያስሚንን ማግባት እና አዲስ ህይወት መጀመር ነው። ነገር ግን እጣ ፈንታ ሌላ እቅድ ይዞለታል። በዚህ መካከል ሃሊል ከዘይነብ ሌቶ ጋር ይተዋወቃል። ዘይነብ የጠላት ቤተሰብ አባል ብትሆንም በሃሊል ህይወት ውስጥ ትልቅ ለውጥ ታመጣለች። ከጠላትነት መካከል የተወለደው ይህ ፍቅር የተከታታዩ ዋና ማዕከል ይሆናል። ፍቅርና በቀል ሲጋጩ ምን ይሆናል የሚለውን ጥያቄ ድራማው በተለየ መልኩ ይመልሳል። የሁድስቱ ሴቭዳ ትልቁ ጥንካሬ የገጸ ባህሪያቱ እድገት ነው። ሃሊል ኢብራሂም በመጀመሪያ ከበቀል የተነሳ ሰው ቢሆንም በጊዜ ሂደት ስለ ፍቅር፣ ስለ ቤተሰብና ስለ ይቅርታ የበለጠ ይማራል። ዘይነብም በቤተሰቧና በልቧ መካከል ተጣብቃ የምትኖር ገጸ ባህሪ ናት። ይህ የሁለቱ ግንኙነት ተመልካቾችን በጣም እንዲያስደስት አድርጎታል። በዚህ ፊልም ውስጥ ያሉት አክሽንና ድራማ ብቻ አይደሉም። የቤተሰብ ምስጢሮች፣ ድንገተኛ ክህደቶች፣ ያልተጠበቁ ሞቶችና አስደንጋጭ ውሳኔዎች ታሪኩን የበለጠ አስደሳች እንዲሆን አድርጎታል። አንዳንድ ክፍል ቀጣዩን እንድትጠብቁ የሚያደርግ አስገራሚ መጨረሻ አለው። በተዋናዮቹ በኩል ድራማው ከፍተኛ ስኬት አግኝቷል። የሃሊል ኢብራሂምን ገጸ ባህሪ ወክሎ የተጫወተው ዴኒስ ጃን አክታሽ ሲሆን ዘይነብን ሆና የተጫወተችው ደግሞ ሚራይ ዳነር ትባላለች። የሁለቱ አተዋወን ተመልካቾችን እጅ ባፍ ያስጭናል። በአጠቃላይ ሁድስቱ ሴቭዳ ተራ የፍቅር ታሪክ አይደለም። የበቀል ዋጋ ምን ያክል ከባድ እንደሆነ፣ ፍቅር ጠላትነትን ማሸነፍ እንደሚችልና ያለፈው ታሪክ የአሁኑን ህይወት እንዴት መቀየር እንደሚችል የሚያሳይ ጠንካራ ድራማ ነው። ይህንን ፊልም ተመልክታችሁ ከሆነ አስተያየታችሁን በኮሜንት ሴክሽን ያጋሩን። ሃሊልን ወደዳችሁት ወይስ ዘይነብን? እንዲሁም ሌሎች ቱርክሽ ድራማ ማጠቃለያዎችን እንድታገኙ ቻናሉን ሰብስክራይብ ማድረጋችሁን አትርሱ። እስከሚቀጥለው ቪዲዮ ድረስ ሰላም ያገናኘን።